ጤና ይስጥልኝ የራይድ ቤተሰቦች፣ ሀገራችን ኢትዮጵያ በ2027 ኮፕ 32ን ለማዘጋጀት ዝግጅቷን ጀምራለች። የኮፕ 32 ሲግኒፊካንሱ አገልግሎት ሰጪ ድርጅቶች በጋራ በመሆን ዓለም አቀፋዊ ይዘቱን የጠበቀ አገልግሎት ለመስጠት መድረኩን ይከፍትላቸዋል። ለኮፕ 32 ራይድ 4 ነጥቦች ላይ ዝግጅቱን ጀምሯል። አንደኛ፣ የክፍያ ስርዓታችንን ሙሉ ለሙሉ ዲጂታል ለማድረግ ስራችንን ጀምረናል። ሁለተኛው ነጥብ፣ አሽከርካሪዎቻችንን ኢንተርናሽናል ስታንዳርዱን የጠበቀ ካሪኩለም በሚኒስትሪ ኦፍ ቱሪዝም ተዘጋጅቶ ስልጠናዎችን እየሰጠን ያለ ነው። ሶስተኛው ነጥብ፣ ዓለም አቀፋዊ ይዘቱን የጠበቀ አገልግሎት ለመስጠት ስታንዳርዳይዜሽን ጀምረናል። አራተኛው ነጥብ፣ ራይድ ኢዝ ጎይንግ ግሪን በሚል ኢኒሺዬቲቭ ፕላትፎርማችን ውስጥ ያሉትን መኪኖች ወደ ኤሌክትሪክ እየቀየርን አሁን የኤሌክትሪክ መኪና ስቶካችንን በጣም እያሰፋን እንገኛለን። በመጨረሻም ሀገራችን ኢትዮጵያ ኮፕ 32ን እንድታዘጋጅ በመመረጧ በጣም ደስ ብሎናል። እኛም ደግሞ ይህንን ኤቨንት ያማረ እንዲሆን የበኩላችንን አሻራ እንወጣለን ብለን እናምናለን። አመሰግናለሁ።